ሰላም የእግዚአብሔር ቤተሰቦች የአብይ ጾም የመጨረሻውና ስምንተኛው ሳምንት ላይ ደርሰናል። ይህ ሳምንት ሆሳና ይባላል። ሆሳና ማለት መድኃኒት ወይም አሁን አድን ማለት ነው። በዚህ ሳምንት ክርስቶስ በወንበዴዎች የታሰረችውን አህያ ከነ ውርንጫዋ ፈተው እንዲያመጡለትና ጌታዋ እንደሚፈልጋቸው ለደቀ መዛሙርቱ ያዘዘበት ዕለት ነው። ለመሆኑ አህዮች የምን ምሳሌ ናቸው? ያሰራቸው ሽፍታስ ማን ነው? በዝርዝር እናየዋለን። ሕፃናት በደስታ ሆሳዕና በአርያም እያሉ የዘመሩት ጌታችን በክብር ወደ ኢየሩሳሌም የገባበት ዕለት ነው። ዛሬ የዚህን ዕለት ታሪካዊና መንፈሳዊ ትርጉም እንዲሁም ለሕይወታችን የሚሰጠውን ትምህርት በጥልቀት እንመለከታለን። የታሪኩን መነሻ እንይ። ጌታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ለመግባት ሲቃረብ ደቀ መዛሙርቱን ወደ አንዲት መንደር ልኮ የታሰረች አህያና ውርንጭላ ፈተው እንዲያመጡ ደቀ መዛሙርቱን አዘዛቸው። ይህ የሆነው በነቢዩ ዘካርያስ እነሆ ንጉሥሽ በአህያ ላይ ተጭኖ ወደ አንቺ ይመጣል ተብሎ የተነገረው ትንቢት ይፈጸም ዘንድ ነው። ትንቢተ ዘካርያስ ምዕራፍ 9 ቁጥር 9። ለምን በአህያ ተጫነ? በጥንት ዘመን ነገስታት ለጦርነት ሲሄዱ በፈረስ ይጫናሉ። ለሰላም ሲመጡ ግን በአህያ ላይ ይጫናሉ። ጌታችን በአህያ መጫኑ እርሱ የሰላም ንጉሥ እንጂ የጦርነት ወይም የዓለማዊ ስልጣን ንጉሥ አለመሆኑን ያሳያል። በአህያ ላይ የተጫነ ሩጦ አያመልጥም። ክርስቶስም ከፈለጋችሁኝ ቅርብ ነኝ ሲል በአህያ ላይ ተጫነ። አህያ ዱላና ጭነት የሚበዛባት እንዲሁም የተናቀች እንስሳ ናት። ክርስቶስም የዲያብሎስ ዱላ ለበዛበት አዳም ከመከራው ሊያሳርፈው መምጣቱን ለማመልከት በአህያ ላይ ተቀመጠ። አንድም ተንቆ ተዋርዶ የነበረውን አዳምንና ልጆቹን ወደ ቀደመ ክብራቸው ልመልሳቸው መጣው ሲል በተናቀ ቦታ በከብቶች በረት ተወልዶ በተናቀች እንስሳ ላይ ተቀምጦ ወደ ኢየሩሳሌም ገባ። ሁለቱ የታሰሩ አህዮች ዲያብሎስ ያሰራቸው የአዳምና የሔዋን ምሳሌ ናቸው። እንዲፈቷቸው የታዘዙት ሐዋርያት ስልጣነ ክህነት እንዳላቸው የሚያመለክት ነው። የሰማይና የምድር ጌታ ሆኖ ሳለ በጣም ዝቅ ባለና ትህትና በተሞላበት ሁኔታ መምጣቱ ለእኛ ታላቅ ትምህርት ነው። ማንም ከፍ ማለትን የሚፈልግ ዝቅ ይበል የሚለው የወንጌል ትምህርት በሚገባ ተገልጦ ያየንበት ድንቅ ዕለት ነው። የሕፃናቱ ዝማሬና የሕዝቡ ደስታ። ኢየሱስ ክርስቶስ ወደ ኢየሩሳሌም ሲገባ ሕፃናት ሆሳዕና የዳዊት ልጅ በእግዚአብሔር ስም የሚመጣ የተባረከ ነው እያሉ ዘመሩ። ቅዱስ ዳዊት ከሕፃናት አንደበት ምስጋናን አዘጋጀ ብሎ እንደተናገረ ሕዝቡ ልብሳቸውን በመንገድ ላይ ያነጠፉ፣ ሌሎችም የዘንባባ ዝንጣፊን እየቆረጡ ያነጥፉ ነበር። በቅናት የታወሩ ፈሪሳውያን ሕፃናቱ እንዳይዘምሩ ሊከለክሏቸው ቢሞክሩም ጌታችን ግን ሕፃናት ዝም ቢሉ የቢታንያ ድንጋዮች ያመሰግኑኛል በማለት ሁሉን አድራጊነቱን ፍጥረታት በሙሉ እሱን ማመስገን እንደሚችሉ ነገራቸው። የሉቃስ ወንጌል ምዕራፍ 19 ቁጥር 40። የዘንባባው ምስጢር ምንድን ነው? በሆሳዕና ዕለት ዘንባባ የምንይዝበት በምክንያት ነው። አንደኛ የድል ምልክት ስለሆነ። ጥንት ድል አድራጊዎች ሲመለሱ በዘንባባ ይቀበሏቸው ነበር። ክርስቶስም ሞትንና ዲያብሎስን ድል ሊያደርግ የመጣ ንጉሥ መሆኑን ለማመልከት ዘንባባ ይዘን እንዘምራለን። ሁለተኛ ሰላምና ደስታ የሚያበስር ስለሆነ። ዘንባባ ሁልጊዜ አረንጓዴ በመሆኑ የዘላለም ሕይወትና የሰላም ምልክት ነውና የዘላለም ሕይወት የምትሰጠን አንተ ነህ፣ ሰላማችን አንተ ነህ ስንል ዘንባባ ይዘን እንዘምራለን። በዚህ ሳምንት ምን እንማራለን? አንደኛ ልባችንን ማንጠፍ እንደሚገባን እንማራለን። ሕዝቡ ልብሱን እንዳነጠፈ እኛም ልባችንን ለክርስቶስ ማንጠፍና በሕጉና በስርዓቱ ለመኖር መዘጋጀት እንደሚገባን ያስተምረናል። ሁለተኛው እንደ ሕፃናት ከልብ መዘመር እንዳለብን እንገነዘባለን። ከልብ የመነጨ ምስጋናና ንጹሕ ልብን ይዘን ወደ እግዚአብሔር መቅረብ እንዳለብን ሕፃናትን አብነት አድርገን በዚህ ሳምንት የምንማረው ትምህርት ነው። ሶስተኛው ትህትናን ገንዘብ ማድረግ እንደሚገባ እንማራለን። በስልጣንና በእውቀት ስንታበይ በእሳታውያን ኪሩቤል ጀርባ ላይ የሚቀመጥ የሰማይና የምድር ንጉሥ በአህያ ላይ ተጭኖ
ወደ ኢየሩሳሌም የገባበትን በማሰብ ከፍ ያለው ዝቅ ብሎ በሙሉ ሙሉ የሆነው ዓለምን ሁሉ የእግሩ መረገጫ ሰማይ ዙፋኑ ተብሎ የተነገረለት በአንዲት ደካማ በአንዲት በተናቀች አህያ ተቀምጦ ወደ ኢየሩሳሌም ሰላምን ለማስፈን መንጣቱን ትህትና ገንዘብ ማድረጉን የምንማርበት ስለሆነ ትህትናን ገንዘብ ማድረግ እንዳለብን ከፍ ለማለት ዝቅ ማለት እንዳለብን የምንማርበት የአብይ ጾም የመጨረሻው ሳምንት ነው። ጾሙን ጾመን ለብርሃነ ትንሳኤው በሰላም ያድርሰን።